አባትና ልጅ በጣም ቅርብ ናቸው። ብዙ ነገሮችን ይነጋገራሉ። እንደ ብዙ ልጆች ብዙ ጥያቄ መጠየቅ ይወዳልና አንድ ቀን ለአባቱ በጣም አስቸጋሪ ጥያቄ ይጠይቀዋል። ይህ ጥያቄ አባቴ የኔ ዋጋ ምን ያህል ነው? እኔ ምን ያህል ነው ዋጋዬ የሚለውን ጥያቄ ሲጠይቀው አባቴ በጣም ሀሳብ ይመጣለታል። ልጅ ያንተን ዋጋ ለመገመት በጣም አስቸጋሪ ነው፣ ግን ዋጋህን መረዳት ከፈለክ አንድ ምሰጥ ስራ አለ። እሱን እኔ እንደምነግርህ ታደርጋለህ ይለዋል። እሺ አደርጋለሁ ይለዋል እና ከካዝና ውስጥ በጣም አንድ የሚያምር ውድ ድንጋይ ያወጣና ይህን ድንጋይ ታየዋለህ? አዎ። ዋጋው ስንት እንደሆነ ታውቃለህ? አላውቅም። ገበያ ቦታ ላይ ይህንን ድንጋይ ይዘህ ትሄዳለህ። የሚሸጥ እንደሆነ ትናገራለህ። ዋጋ ሲሉ 2 ጣቶችን ብቻ ታሳያለህ። ሌላ ድምፅ እንዳታወጣ፣ እንዳትነግራቸው፣ ቁጥር አትናገርም። ከዛ በኋላ የሚሉህን ዋጋ ከሰማ በኋላ በዛ ዋጋ አትሸጥም፣ ተመልሰ ወደ እኔ ትመጣለህ ይለዋል። ይሄማ በጣም ቀላል ነው እሺ ብሎ ወደ ገበያ ይሄዳል። የገበያ ቀን ነበረ። ገበያ መሀል ድንጋዩን አውጥቶ የሚሸጥ እንደሆነ ካሳየ በኋላ አንዲት ትልቅ ሴትዮ ይመጡና ድንጋዩን ያዩትና በጣም ይወዱታል። ከዛ በኋላ ልጅ ይሄ የሚሸጥ ነው ወይ ሲሉት አዎ የሚሸጥ ነው ይላቸዋል። ከዛ ስንት ነው ሲሉት 2 ጣቱን ያሳያቸዋል። በጣም የሚገርም ነው እሱ። ይህንማ በ2 ብር አግኝቼ ነው እንዴ ወስጄ እዛ ጓሬ ውስጥ የደረደርኳቸው ድንጋይ አሉ እዛ መሀል ባስቀምጠው ጓሬውን ያሳምርልኛል እና 2 ብር ከሆነ እባክህ ለሌላ ሰው አትሽጥብኝ ሲሉት ዝም ብሏቸው ሳያናግራቸው ድንጋዩን አንስቶ ወደ ቤቱ ይሮጣል። ሴትዮዋ ተገርሞ አይተውት መንገዳቸውን ይቀጥላሉ። ከዛ ለአባቱ ይነግረዋል። አንድ ሴትዮ መጡ። 2 ጣቴን ሳሳያቸው 2 ብር አሉ። ወደ አንተ መጣው፣ ጥሩ አደረክ መምጣት። አሁን ደግሞ ይህንን ድንጋይ ይዘህ ከገበያ ቦታ ሳይሆን ሚውዚየም ወይም ደግሞ እነኚህ የከበሩ ቅርሶች የሚቀመጡበት ቦታ ሄድና እዛ የሚሸጥ መሆኑን ነገራቸው ይላል። ከዛ እዛ የሚሸጥ ብሎ ተቀምጦ ሚውዚየም ውስጥ ጎብኚዎች እየመጡ ድንጋዩን እያነሱ እያዩ አንድ ተለቅ ያለ ሰው ይመጣና በጣም የሚያምር ድንጋይ ነው የሚሸጥ ነው ሲለው በምልክት አዎ ይለዋል። ከዛ ዋጋው ስንት ነው ሲለው 2 ሲያሳየው በጣም ይህንንማ በ200 ብር ልገዛው በጣም ደስተኛ ነኝ፣ 200 ብር ባገኘው ይሄ ቤቴን ያሳምርልኛል ብሎ 200 ብር ሊያወጣ ሲል ልጁ ድንጋዩን አንስቶ እንደገና ወደ አባቱ ይሮጣል። አባቴ በጣም የሚገርም ነገር፣ ቅድም 2 ብር አልነበረም ያልከው? አሁን እኮ 200 ብር ሰጠኝ፣ እንደውም ልሸጠው ነበር ግን አንተ እንዳትሸጥ ስላልከኝ ተመልሼ መጣሁ ይላል። ጥሩ አደረግክ አለመሸጥህ። አሁን ደግሞ የከበሩ ድንጋዮች የሚሸጡበት ሱቅ አለ ከተማ መሀል። እዛ ሄደህ ለሌላ ሰው አይደለም ለባለቤቱ የሚሸጥ ነው በለው። ስንት ነው ሲል አሁንም 2 ጣቶችን አሳየው ይለዋል። ከዛ ግን እንዳትሸጥለት ይዘው እንድትመጣ ይለዋል። ከዛ ልጁ እሺ ብሎ አሁን በቃ በራስ መተማመኑን ጨምሯል። ድንጋዩን ይዞ ሄዶ እዛ የከበሩ ድንጋዮች አልማዝ፣ እንቁ የሚሸጥበት ቤት ሄድና የሚሸጥ ድንጋይ ይዤ ነው እና ባለቤቱን ፈልጌ ነው ሲል ባለቤቱ ይመጣሉ። እኔም ባለቤቱ ምናምን ይሉታል። ከዛ በኋላ ይሄ ኬት አመጣሁ ያንተ ነው ሲሉት አዎ አባቴን የሰጠኝና የኔ ነው ይላቸዋል። ይሄ አይነት እንቁ በህይወት አይቻላቅ። ደግሞ አሰራሩ አጠራረቡ የሚገርም ነው። ይሄ በጣም በዓለም ላይ እስከዛሬ ከታዩ እንቆች እጅግ የበለጠው ነው እና ስንት ነው የምትሸጠው ለመሆኑ ሲሉት 2 ጣቱን ያሳያቸዋል። 2 ሚሊዮን ብርማ አግኝቼ ነው በጣም እገዛዋለሁ፣ አሁኑኑ ልከፍል ይችላሉ ሲሉ እንደለመደው ድንጋዩን ይዞ ወደ አባቱ ይሮጣልና አባቱ ጋር ገርሶ አባቴ ትንፋሽ እያጠረ ይለዋል። ምንድን ነው ሲለው 2 ሚሊዮን ብር አሉኝ እኮ 2 ሚሊዮን ብር ለምን አንሸጠውም ሲል ይሄ የምንሸጠው አይደለም፣ ይሄ የኛ ውድ ሀብት ነው። ሰውዬው 2 ሚሊዮን ብር ከገዛ በኋላ 4 ሚሊዮንም ሊሸጠው ይችላል ብሎ ሲነግረው ልጁ በጣም ይገረማል። አሁን ዋናው ነገር የዚህ የእንቁ ወይም የአልማዙ ጉዳይ አይደለም፣ ያንተ የህይወት ዋጋ ስንት እንደሆነ ለማወቅ እንድንችል ነው። አሁን ዋናው ሚስጥሩ ምን ይመስላል ልጅ ይላል። ምንድን ነው ሲለው ገበያ ስትሄድ ይሄው ድንጋይ 2 ብር ነበር የሚያወጣው። ገበያ ያሉ ሰዎች ድንጋይ የሚገዙት እደጅ ለመኮልኮል ለመደርደር፣ በቃ የድንጋይ ዋጋ ከ2 ብር ሊበልጥ አይችልም። ሙዚየም ውስጥ ደግሞ የቅርስ መሸጫ ስለሆነ ይሄ ነገር በቅርስነትና በመታሰቢያነት ያሉ እቃዎች ስለሆኑ የዚህ ድንጋይ ዋጋ ከ200 ብር ሊበልጥ አይችልም። እዛ ያሉ ሰዎች ለድንጋዩ ሊሰጡ የሚችሉት ዋጋ ያ ነው። ነገር ግን ይሄ ድንጋይ እውነተኛ ምንነቱ የሚታወቅበት የከበሩ ድንጋዮች መሸጫ ሱቅ ውስጥ ባለቤቶቹ በተለይ ደግሞ ሲያዩት እንዳየው በዛ ብዙ ብር ሊገዙት ፈቃደኛ መሆን ብቻ ሳይሆን የጓጉበት ምክንያት የድንጋዩን እውነተኛ ዋጋ የሚያውቁት እነሱ ስለሆኑ ነው። ስለዚህ ልጅ ያንተ የህይወት ዋጋ የሚወሰነው ህይወትህን የት ነው የምታውለው፣ ለማን ነው የምትሸጠው፣ ወይም ደግሞ ለማን ነው ህይወትን የምትሰጠው ላይ የሚለው ነው። የህይወትህን ያንተን ውስጥህ ያለውን ውድ ማንነት ያላወቁ ሰዎች በርካሽም ቢሆን ሊገዙህ ወይም ደግሞ አንተን የራሳቸው ሊያደርጉህ ይፈልጋሉ። እውነተኛ ዋጋን የሚያውቁ ሰዎች ግን በውድም ዋጋ ቢሆን ለምነውህ እንኳን እንደማያገኙ ያውቃሉ። ስለዚህ የህይወትህን ዋጋ የምትወስነው አንተ ነህ። የት እንደምትውል ህይወትህን ለማን እንደምትሰጥ ከማጋራ እንደምታሳልፍ ነው። ስለዚህ ያንተ ዋጋ ያለው እጅህ ላይ ነው ብሎ
ልጁ ይመክረዋል ማለት ነው። ይህ ታሪክ በጣም ኃይለኛ የሆነ ትምህርት ያለው ይመስለኛል። ዛሬ ሰዎች ስለ ራሳቸው ባላቸው ምስል ወይም እይታ ሰልፍ ኢሜጅ በምንለው ከዚህ በፊትም ብዙ ይህን ነገር አንስቼዋለሁ የተነሳ ለራሳቸው ያላቸው ዋጋ የሚወሰነው ለራሳቸው በሚሰጡት ወይም ደግሞ ራሳቸውን በሚያዩበት እይታ ነው እና ይሄ ልጅ ይሄንኑ ድንጋይ ገበያ ውስጥ ወስዶ ሚውዚየም ውስጥ ወስዶ እና የከበረ ድንጋይ መሸጫ መደብር ሲወስደው የድንጋዩ ዋጋ ምን ያህል ከፍ እያለ እንደሄደ እናያለን። ልጁ ሊያሻሽጠውም አልሞከረም። ያው እንዳያችሁት በዝምታ ጣቱን ብቻ ነው ሁለት ያሳየው እና ሁለት ሲያየው አንዱ 2 ብር፣ አንዱ 200 ብር፣ አንዱ ደግሞ 2 ሚሊዮን ብር ይሉታል። 2 ሚሊዮን የሚለው እንኳን ገና እንደሚያተርፍበት ተረድቶ ነው። ዛሬ ብዙ ሰው የራሱን ሕይወት ዋጋ ሰዎች እንዲገምቱለት መምህራን ሊሆኑ ይችላሉ፣ ይፍን አንዳንዴ ወላጆች፣ አንዳንድ ጊዜ አሰሪዎቻችን በተለያየ ሁኔታ የሰዎችን ዋጋ ያው ይገምታሉ እና አንዳንድ ጊዜ አትረባም የሚለው የትም አትደርሽም የሚለው ቃል እና እንደነዚህ በጣም የሰዎችን ዋጋ የሚሰብሩ ሰዎች ለኛ ከሚሰጡን ዋጋ ነው። ያንን ግን እኛ ካልፈቀድን አይሰራም። ልጁ 2 ብር ማለት ሴትዮዋ መብታቸው ነው፣ ግን 2 ብር ሲሉት ሮጥ ወደ አባቱ መጣ። 200ም ሲሉት ጥሎ መጣ። ኢቭን 2 ሚሊዮንም ሲሉት ጥሎ መጣ። ለምን? የዚህን ድንጋይ እውነተኛ ዋጋ የሚያውቀው አባቱ ነው። ምክንያቱም እውነተኛ ባለቤቱ እሱ ስለሆነ። ስለዚህ ህይወታችን ላይ የምናገኘውን ዋጋ ሰዎች እንዲወስኑልን ከፈቀድን በጣም ርካሽም የሚያውናሉ፣ በጣም መካከለኛም የሚያውናሉ፣ በጣም ውድም አድርገው የሚያውናሉ። ዋናው ነገር የማያውቁን ሰዎች ዋጋችንን ሊያወርዱት እንደሚችሉ ነው።